በተለይ በቀላሉ ቤታችን ወይም ደግሞ ስራ ቦታ ላይ የዋይፋይ ራውተር ለማስገባት ቶሎ ብላችሁ ለማስገባት ከፈለጋችሁ እነዚህ በ4G የሚሰሩ ዋይፋይ ራውተሮች አሪፍ ናቸው ማለት ነው። እንግዲህ ከማንኛውም ቴሌኮም ካምፓኒ ሲም ካርድ እንገዛና ሲም ካርዱ ላይ ዳታ በመሙላት ሲም ካርዱን እዚህ ራውተር ላይ በመጨመር ለቤታችን ወይ ደግሞ ለስራ ቦታ አገልግሎት የሚሰጥ ራውተር ነው። ለምሳሌ እንደ ስልካችን ኮምፒውተር ለጌሞችም ይሆናል ካሜራዎችም ቤት ካሉ የተለያዩ ኤሌክትሮኒክስ ዲቫይሶችን በዛ ያለ ኤሌክትሮኒክሶችን በአንድ ጊዜ ኮኔክት የሚያደርግ ራውተር ነው ይሄኛው። ጥቅል ዳታ በመግዛት እዚህ ላይ በመጨመር መጠቀም ቶሎ ብለን መጠቀም እንችላለን ማለት ነው። በተለይ አካባቢያችን ላይ የ4G ዳታ ጥሩ ኔትወርክ ከሆነ እና በሰከንድ እስከ 1200 ሜጋባይት ፐር ሰከንድ አገልግሎት ይሰጣል ማለት ነው። እንደምታዩት ራውተሩ ሁለት አንቴና አለው ዱዋል ማለት ነው። በተለይ የቤት ውስጥ ወይ ደግሞ ስራ ቦታ የተለያየ ሰው የሚጠቀም ከሆነ ተጠቃሚ ብዙ ሰው ካለው ማለት ነው ይሄ ዋይፋይ ራውተር ለእናንተ ነው ማለት ነው። ይህ ራውተር በአንድ ጊዜ እስከ 64 የተለያዩ ዲቫይሶችን ኮኔክት የማድረግ አቅም አለው ማለት ነው። ራውተሯ እንደምታዩት ይሄኛው ነው ማለት ነው። ከጀርባው ብናየው እዚህ ጋር ሁለት የRG45 ኬብል መቀበያ ያለው እዚህ ጋር ማለት ነው። እዚህ ጋር ደግሞ ፓወር ኦን ኦፍ ነው ማለት ነው። እዚህ ጋር ደግሞ አንቴና የምናያይዝበት ነው ማለት ነው። እነዚህ ሁለት አንቴና አለው ማለት ነው። እዚህ ጀርባው ላይ አሁን ያሳያችሁ ፓወር ኬብል አለው ማለት ነው። ቀጥታ ሰክተን ነው የምንጠቀመው ይህ ራውተር። RG45 ኬብል አለ ፒሲ ላይ ወይ ደግሞ ላፕቶፕ ላይ የምንጠቀም ከሆነ ኢንተርኔት ሰክተን መጠቀም እንችላለን በዚህ ዋይፋይ ማለት ነው። ይህ ደግሞ የሲም አዳፕተር አለ ሁለት የሲም አዳፕተር አለው ይሄኛው። እዚህ ጋር አሁን እኔ ሲም ካርድ ጨምር ያለው ማለት ነው። አሁን ሰክተን ስፒዱን ቼክ እናደርጋለን። እዚህ ዋይፋይ ራውተር ሁለት ነገሮች ልንገራችሁ። ለምሳሌ ስራ ቦታ ላይ ዋይፋይ ኮኔክት አድርጋችሁ ካሜራ ኦር ኮምፒውተራችሁ ማለት ነው የተለያየ ሰው ዋይፋይ ፓስወርድ ጠይቃችኋል እና ተሰጣላችሁ እናንተ በደግነት እና መጨረሻ ላይ የሆነ ሰዓት ላይ ብዙ ሰው ይጠቀምና ዋይፋዩ ስሎ የሆነባችሁ ይቸገራላችሁ ማለት ነው። እና የዚህን ነገር ችግር እንዳይፈጠርባችሁ እዚህ ላይ አሪፍ ሲስተም አለው ማለት ነው። ገስት የሚባል ነገር አለው። ገስት ዋይፋይ ራሱ ኔትወርክ አለው ለገስት ለእንግዳ ማለት ነው። የእናንተን የራሳችሁን በራሳችሁ ተጠቀማላችሁ አሰጡም ማለት ነው። ይሄው ራሱ ላይ ሁለት ኔትወርክ ማድረግ ስላላችሁ ሁለት የተለያየ ማለት ነው። አንደኛው ገስት ለእንግዳ ማለት ነው፣ አንደኛው የራሳችሁ ማለት ነው። ስለዚህ የገስቱን ስም ተሰጥቷላችሁ ደስ ያላችሁን ስም ማለት ነው። ከዛ ያኛውን ፓስወርድ ሰጣችሁ በዛ እንድትጠቀሙ ማድረግ ትችላላችሁ። ያኛው ደግሞ ሲጠቀሙ ስፒዱን ትገድቡታላችሁ ማለት ነው። ለምሳሌ ስሎ አይሆንብኝም ማለት ነው። አሁን ይሄኛውን አሳያችኋለሁ ማለት ነው። መጀመሪያ እንግዲህ ስትገቡ እዚህ ውስጥ ስትገቡ የዋይፋይ ራውተር ጀርባ ላይ ሂክቪዥን እንደምታዩት ሂክቪዥን ዋይፋይ ሎካል ሚል አለ። እሱን ሎጊን ማድረግ አለባችሁ ማለት ነው። እሱን ትገቡና ፓስወርዱ የሁሉም እንትን አለው የሁሉም ራውተር አለው። እዚህ ላይ ያለውን ጀርባው ላይ ያለውን ፓስወርድ ነው የምታስገቡት ማለት ነው። ፒሲ ላይ ማስተካከል ይችላልላችሁ ይሄኛው ስልካችሁ ላይ ማስተካከል ይችላልላችሁ አሁን የነገርኳችሁ ማለት ነው። ሎጊን ስትሉ መጨረሻ ላይ እንዲመጣል ማለት ነው። ይሄ እንደምታዩት ማለት ነው። እና ቅድም ያልኳችሁ ገስት የሚባለው እዚህ ውስጥ ነው የምታገኙት። ገስት ኔትወርክ ሚል አለ። ይሄን ትነኩታላችሁ። ከዛ በኋላ ይሄኛውን ኦን ታረጋላችሁ። ከዛ በኋላ ፓስወርድ ስልቷላችሁ የራሱን የገስት ፓስወርድ ማለት ነው። ሁለት ኔትወርክ ነው የሚመጣው ማለት ነው። እዚህ ጋር የራሳችሁን ስም መስጠት ትችላላችሁ ደስ ያላችሁን ስም ማለት ነው። ሁለቱንም ስም ትቀይራላችሁ። ከዛ እዚህ ጋር ደግሞ ፓስወርድ ደስ ያላችሁን ፓስወርድ ማድረግ ትችላላችሁ። ከዛ ኦልዌይስ ሁሌ እንዲሰራ ማድረግ ትችላላችሁ ማለት ነው። እና ደግሞ ቅድም ያልኳችሁ ደግሞ ስፒዱን ማለት ነው። እዚህ ጋር ስፒዱን ትገድቡታላችሁ። ዋናው ይሄ ነው። የእናንተ ዋይፋይ ስሎ እንዳይሆንባችሁ ስፒዱን ትገድቡታላችሁ ማለት ነው። ስትፈልጉ 1 ሜጋባይት ፐር ሰከንድ ታደርጉታላችሁ። ስትፈልጉ 2 ሜጋባይት ፐር ሰከንድ ታደርጋላችሁ። እንደፈለጋችሁ 4 የእንትኑ ስፒድ ብዙ ከሆነ ከፍ ማድረግ ትችላላችሁ ማለት ነው። እናንተን የምትመርጡት ይሄኛው እኔ ዝም ብዬ 2 እለዋለሁ እዚህ ላይ። ከዛ በኋላ ሴቭ እለዋለሁ ማለት ነው። አሁን ሴቭ አልኩት። አሁን ኔትወርክ ውስጥ በገባ ስልኬ ላይ የገስት ኔትወርክ አለ ማለት ነው። አሁን እዚህ ውስጥ ስገባ ሁለት ዋይፋይ አለ ማለት ነው። ይሄኛው ጂ የሚለው ገስት ነው ማለት ነው። ይሄ ደግሞ የራሴ አንደኛው ኔትወርክ ነው። ሁለት ነው ማለት ነው። ስፒዱን ትገድቡታላችሁ። ስለዚህ ስሎ አይሆንባችሁም ማለት ነው። ዋይፋያችሁ ስሎ የሆነ አትቸገሩም በዚህ ምክንያት ማለት ነው። ሌላው አማራጭ ደግሞ ቤት ውስጥ ልጆች ካሉ
ልጆች ዋይፋይ ዝም ብሎ እየተጠቀሙ ከተቸገራችሁ ይሄንንም ለልጆች መገደብ ትችላላችሁ። ይሄ ደግሞ እዚህ ጋር ምን አለ ፓረንታል ኮንትሮል ይላል እዚህ ጋር የምታዩት እዚህ ጋር ፓረንታል ኮንትሮል ይላል ማለት ነው። እዚህ ጋር አሁን ኮኔክት የሆኑ እዚህ ጋር የምታዩት እንዳለ ኮኔክት የሆኑ ዲቫይሶች ናቸው። ስልክ አለ ካሜራ አለ። ከዛ በኋላ ለምሳሌ ይሄኛው የልጃችሁ ከሆነ ስልክ ይሄኛው የልጃችሁ ስልክ ከሆነ ምንድነው ታደርጉት እዚህ ጋር ኤዲት ሚሊዮን ተነካላችሁ። ከዛ በኋላ እንደዚህ አጠቃቀሙን መገደብ ትችላላችሁ። ለምሳሌ በሳምንት አንድ ቀን እንዲጠቀም ማድረግ ትችላላችሁ። በሳምንት ወር ደግሞ በየቀኑ የሚጠቀም ከሆነ ለትምህርት ነው የምጠቀመው የሚል ከሆነ እዚህ ጋር የሚገደቡ ዌብሳይቶች አሉ። እዚህ ጋር ለምሳሌ ቲክቶክ፣ ዩቲዩብ፣ ቲክቶክ እንደዚህ ኮማ ዩቲዩብ እንደገና ፌስቡክ እያላችሁ እየቀጠላችሁ መጠቀም ልጅ መጠቀም የሌለበትን ዌብሳይቶችን ስም ከሰጣችሁት ይገድበዋል ማለት ነው። እነዚህን ዌብሳይቶች መግባት አይችልም። እንደገና እዚህ ጋር ደግሞ ቀንም ትመርጣላችሁ ከፈለጋችሁ እዚህ ጋር ቅዳሜ ብቻ ይጠቀም ኦር ደግሞ የተወሰነ ቀን ብቻ ይጠቀም። እንደገና ሰዓቱንም መገደብ ትችላላችሁ። ከስንት ሰዓት እስከ ስንት ሰዓት ይጠቀም መወሰን ትችላላችሁ ማለት ነው። ስለዚህ ልጆቻችሁንም እንደዚህ አጠቃቀሙን ትወስናላችሁ ማለት ነው። እዚህ ጋር እንዳልኳችሁ የልጃችሁን የምታውቁት እዚህ ጋር አይፓድ ከሆነ አይፓዱን መርጣችሁ ያን አይፓድ ትገድቡታላችሁ ማለት ነው። ሰዓት ትገድባላችሁ። እንደገና ዌብሳይትን መገደብ ትችላላችሁ። ቲክቶክ እንዳይጠቀም ከፈለጋችሁ ቲክቶክ ብላችሁ ከጻፋችሁ እዚህ ጋር ቲክቶክ ሲገባ እሱ ቲክቶክ መጠቀም አይችልም። ፌስቡክ ከሆነ ፌስቡክን መጠቀም አይችልም። ፌስቡክ ብቻ ትላላችሁ። ከዛ ኮም አድርጋችሁ መቀጠል ነው መጠቀም የሌለበት ዌብሳይት ማለት ነው። በዛ አይነት መገደብ ትችላላችሁ ማለት ነው። እንደገና እዚህ ጋር አላስፈላጊ ስልክም ካለ ማትፈልጉት ብሎክ የምትፈልጉ ከሆነ እዚህ ጋር ብሎክ ማድረግ ትችላላችሁ ማለት ነው። እዚህ ጋር ብሎክ ማድረግ ትችላላችሁ ማለት ነው። ምንም በቃ በተጨማሪ ደግሞ እዚህ ጋር ኢንተርኔት ሴቲንግ ላይ ደግሞ ምን ማድረግ ትችላላችሁ? ለምሳሌ ይሄኛው ሎጊን እናንተ ወላጅ ከሆናችሁ ሎጊን እንዳያደርግ እሱ እናንተ ፓስወርድ የራሳችሁን ፓስወርድ ታረጋላችሁ። እዚህ ጋር ሎጊን በዌብሳይት በስልካችሁ ወይ ደግሞ በላፕቶፕ ላይ ይሄኛውን ለመቀየር ከፈለገ ያ ልጅ እናንተ ብቻ ነው ፓስወርዱን የምታውቁት እናንተ ብቻ ነው። እዚህ ጋር ዩዘር ኔም ትሰጣላችሁ። እዚህ ጋር ደግሞ ፓስወርድ ትሰጣላችሁ። ሎጊን ስትሉ የእናንተ ፓስወርድ እናንተ ብቻ ነው የምትሉት ማለት ነው። ይሄ ለብቻው የዋይፋይውን ፓስወርድ ለመቀየር የተለያየ ነገር ሴቲንግ ለመቀየር የሚረዳ ነው። ፓስወርድ ትቀይሩታላችሁ በፈለጋችሁበት ጊዜ ማለት ነው። ሌላ ሰው እንደፈለገ እንዳይሆን ማለት ነው። እዚህ ጋር ደግሞ ኤስኤምኤስ መልእክት በዚህ ሲም ካርድ የተላከላችሁን እንደዚህ ከፍታችሁ ማየት ትችላላችሁ ማለት ነው። እና የተለያዩ ፊቸሮች አሉ። እናንተም ቼክ ማድረግ ትችላላችሁ። እንግዲህ ይሄን ቃም ከፈለጋችሁ ዋይፋይ ራውተር እዚህ ያለኛ ጋር ደውላችሁ ማግኘት ትችላላችሁ። ጥያቄም ካላችሁ ስለዚህ ዋይፋይ አሁን የነገርኳችሁ ግራ የገባችሁ ካለ በደንብ አስረዳችኋለሁ። ደውሉልኝ።